ጠይቀናቸው የገባናቸው ስንት ድሆች አሉ እንጃ በየህሙማን በየጸበል ቤቱ እንጃ ይነግሩኛል አንዳንድ እህቶች እኮ እንሰማለን እኮ ምግብ ከበላው 3 ቀን የሆነኝ ብለው ደጅ ወደቁ ማን ያያቸዋል የምግብ ማዕከላት ነው የመመገቢያ ማዕከላት እንኳን የሉንም እኮ እኛ እንደው ይቅርታ አድርጉልኝ ምን አለ አንዳንድ ጠንካራ ማህበራት ሰብሰብ ብለው የምግብ ማዕከላት የምገባ ማዕከላት የሉንም እኮ እንደ ነገሩ ነው የሚበላው ካገኘ አገኘ ካላገኘ ብቻ ይሄ ነገ ምን እንደሚሆን አስቡት ብዙ ደሃ ደግሞ እየቀፈቀፍን ነው አሁን ይቅርታ አድርጉልኝ ብዙ ደሃ ያመረጥን ነው አሁን ባልተረጋጋ ህይወት ውስጥ ብዙ ደሃ ማፍራት ደግሞ አይከብድ ብዙ ኑሮ መፈናቀል አይከብድ ጦርነት ደግሞ የሚያፈናቅለው ደሃን ደግሞ ብዛት ተመልከቱ ስራ የሚያስፈታውን ተመልከቱ በዚህ ጊዜ ይልቁንም ኦርቶዶክሳውያን የምገባ ማዕከላት የአልባሳት ማዕከላት የማጽናኛ ማዕከላት ከሱስ ማገገሚያ ማዕከላት ያስፈልጉና የመዘምራን ማህበራት እንዴት ሰማይ እንደወሰዳችሁን እንጃ ቀደም እንዴት አምሮባል ግን የዝማሬ ምገባ ማዕከላት ብቻ አይደለም 3 ቀን ነው የሚሉ ሰዎችን የሚያስተነፍሱ የምገባ ማዕከላት ያስፈልጉና ድግሶቻችንን ተመልከቷቸው አቤት ድግሶቻችን ክርስቶስ የተባረረባቸው ድግሶቻችን እንዴት ሶፍት የተቀለለበት ምግባችን አጥንት የተጋጠበት ስጦታችን አሁን ለኢየሱስ ክርስቶስ የሚሆን ዝክር ነው